ወደ ሌላኛው ስናልፍ ደግሞ ፒዩስ ሃንድሊንግ ሴለር እናገኛለን። ፒዩስ ሃንድሊንግ ሴለር ከመቀባታችን በፊት በመጀመሪያ ጣውላውን በ3/20 የብርጭቆ ወረቀት ማለስለስና ማጽዳት አለብን። ቀጥሎ ፈርስት ኮት እንቀባለን። ከዛም በ3/20 የብርጭቆ ወረቀት እናስተካክላለን። አስከትለን ሰከንድ ኮት እንቀባና በብርጭቆ ወረቀት እናለሰልሳለን። ሃንድሊንግ ሴለር የምንጠቀመው እንደ ቤስ ኮት ብቻ ነው። ቀጥሎ ምርቱን ለመጠቀም ዝግጁ ለማድረግ ቶፕ ኮት ወይም ፊኒሽ እንጠቀማለን። እነሱም ላከር ወይም ቫርኒሽ ናቸው። የአሰራር ቅደም ተከተሉን ወይም ስቴፑን ጠብቀን ከሰራን በመጨረሻ የምናገኘው ውጤት ይህን ይመስላል። ፒዩስ ሃንድሊንግ ሴለር እንቅስቃሴን የሚበዛባቸው ቦታዎች ማለትም በእንጨት ለተሰሩ ወለሎች እና የደረጃ ንጣፎችን ረጅም ጊዜ እንዲያገለግሉ የሚያደርግ ምርት ነው። የሚመከር መበጥበጫው ደግሞ የራሱ የሆነ አባይ ፒዩ ቲነር ነው። ኤስቲ 16 ከ25 እስከ 30% ይሆናል። ይሄኛውም እንደ ሌሎቹ ሁሉ የራሱ የመድረቂያ ሰዓት አለው። ሰርፌስ ድራይ ከ20 እስከ 25 ደቂቃ ይወስድብናል። ድራይ ቱ ሃንድል ከ2 እስከ 3 ሰዓት ይወስድብናል። ኦቨር ኮቲንግ ሲሆን ደግሞ ከ16 ሰዓት ያላነሰ ጊዜ ይፈጅብናል ማለት ነው። የአስተሻሸግ ይዘቱን በተመለከተ ደግሞ በ1 ሊትር እና በ4 ሊትር አማራጭ የቀረበ ሲሆን እንደዚሁ ሰፋ ላሉ ካምፓኒዎች እና ፋብሪካዎች ደግሞ በርከት ያሉ በ200 ሊትር እና በበርሜል የተዘጋጁ ምርቶችን እናቀርባለን። አባይ ኤችዲ ቀለም ሁሉንም በጥራት። ስለ ምርትና አገልግሎታችን የበለጠ መረጃን ለማግኘት የዩቲዩብ ፔጃችንን ይከታተሉ።